ለመዝናናት በወጣችበት ድንገት ለቀናት ያህል የውሃ ሽታ ሆና ከጠፋች በኋላ ሬሳዋን ውሾች ተሰብስበው ሲበሉት የተገኘው የ19 ዓመቷ ካናዳዊ ታዳጊና ዓለምን ያስደነገጠው የሞቷ መንስኤ። ከሰሞኑ ዓለምን ጉድ ያስባለውና በካሜራ ተቀርጾ የቀረው በመኪና መንገድ ላይ ሲዘዋወር የታየው የሞት መንፈስ። በአማዞን ጫካ ውስጥ የሚኖሩት ማንም አይቷቸው የማያውቀው አስፈሪ ጎሳዎችን ለማየትና ለመቅረጽ የሄዱት ጋዜጠኞች እዛ ሲደርሱ የገጠሟቸው ዓለምን ጉድ ያስባለ ነገር። ታዋቂው ስትሪመር አሾስፒድ ዓለምን ባስደነገጠ መልኩ በሴኔጋል ስትሪሙ ላይ ከርኩሳን መናፍስት ጋር ያደረገው ጭፈራ። ውድ የሀበሻን ማጋዚን ቤተሰቦች በዛሬው ዝግጅታችን እነዚህንና ሌሎች ከሰሞኑ በዓለም ዙሪያ በሚሊዮኖች ዘንድ የተሰሙ አስገራሚና አስደንጋጭ 10 ዜናዎችን ይዘን መጥተናል። ማሳሰቢያ፣ ከነዚህ ቪዲዮዎችና መረጃዎች መካከል አንድ እንደ ድንገት ህይወታችሁን ሊያድነው ስለሚችል እስከ መጨረሻው መመልከት እንዳትዘነጉ። ይህ ሀበሻን ማጋዚን ነው። ከሰሞኑ ዓለምን ካነጋገሩ ርዕሰ ጉዳዮች መካከል ይህቺ በፊት ለፊት የምትመለከቷት የ19 ዓመት ካናዳዊ ሴት ታዳጊ የደረሰባት እጅግ ለማመን የሚከብድ ነገር ነበር። ፓይፐር ጄምስ ትባላለች። የ19 ዓመት ካናዳዊ ታዳጊ ናት። ቤተሰቦቿም እንደሚናገሩት ሃይኪንግ፣ አድቬንቸርስ፣ ተራራ መውጣት የመሳሰሉ ነገሮች ያስደስታታል። ታዲያ ይህንንም ለማድረግ ወደ ሀገር አውስትራሊያ ታቀናለች። ነገር ግን መች ነገሩ እንደተጠበቀው ሆነና አውስትራሊያ በሄደችበት ለቀናት ያህል ትጠፋለች። በዚህም ነገር በእጅጉ የተደናገጡት ቤተሰቦቿና የአውስትራሊያ ፖሊሶች ከቀናት ፍለጋ በኋላ በአካባቢው ባለ ባህር ዳርቻ ላይ ሬሷ ተጥሎ ውሾች እየበሉት ይገኛል። ይህም ዓለምን ያስደነገጠ ነገር ሲሆን የፎረንሲክ ሳይንቲስቶች ሲመረምሯትም ይህች ሴት ላይኪንግ በወጣችበት በጫካ ውሾች ወይም በቻካልሶች ጥቃት ደርሶባት መሞቷን የተናገሩት። ኤግዛክትሊ ሴናሪዮ ባይታወቅም አንዳንዶች ራሳቸው ውሾች ከቧት አጥቅቷት የሞቱት ሲሉም፣ ሌሎች ደግሞ አይ አይደለም ውሾቹ ሲመጡ አይታ ከነሱ ለማምለጥ ወደ ባህሩ ስትገባ ሰምጣ እንደሞተችና ውሾቹም ሬሷን አጥተው መብላት እንደጀመሩ ተናግረዋል። ሆነም ቀረም የዚች የ19 ዓመት ታዳጊ ህልፈት ግን በዓለም አቀፍ ሚዲያዎች እጅግ መነጋገር የነበረና ብዙዎችን ያሳዘነ ታሪክ ነበር። ሌላኛው ከሰሞኑ ዓለምን በእጅጉ ካስደነገጡ ጉዳዮች መካከል ይህ በፊት ለፊት የምትመለከቱት ለማመን የሚከብድ ተንቀሳቃሽ ምስል ነበር። ብዙ የዜና ጣቢያዎች ይህንን ተንቀሳቃሽ ምስል ይዘውት የወጡ ሲሆን ዘሰንን ጨምሮ ብዙዎቹ ለማመን የሚከብድ ብለውት ነበር። ነገሩ እንደዚህ ነው። በካሜራው ላይ እንደምትመለከቱት አንድ ምንነቱ ያልታወቀ ጥላ መሳይ ነገር በመኪኖች ውስጥ ሲያልፍ ይታያል። ከዚህም በላይ እጅግ የሚያስገርመው ነገር ደግሞ በተንቀሳቃሽ ምስሉ ላይ እንደምትመለከቱት ከሚያልፉት መኪኖች መካከል አንዳቸውም እንኳን ይህንን ጥላ ያዩት አይመስሉም። ሁሉም እያሽከረከሩ ሳለ ይህ ጥላ ግን በማንም ሳይታይ በመሃላቸው ሲያልፍ ታይተዋል። ይህ እጅግ ብዙዎችን ቢያነጋግርም ሳይንስ ግን በበኩሉ እንደዚህ አይነት ነገሮች እውነታነት የላቸውም ሲል ይናገራል። አንዳንዶቹ ተንቀሳቃሽ ምስሎች በቪኤፍኤክስ ወይም በኤዲቲንግ ሲሆኑ፣ ሌሎቹ ደግሞ ካሜራዎቹ እጅግ የድሮ ከመሆናቸው የተነሳ ፍሬም እየደጋገሙ እንደዚህ አይነት ብዥታን ያመጣሉ እንጂ በእውነተኛው ዓለም ምንም የተቀረጸ የመንፈስ ተንቀሳቃሽ ምስል የለም ሲል ሳይንስ ይናገራል። እናንተስ ምን ታስባላችሁ? በሆነው ዓለም እንደዚህ አይነት መናፍስቶች አሉ ወይስ ሳይንስ እንደሚናገረው ኤዲቲንግ እና ዝም ብለው የካሜራ ብዥታዎች ብቻ ናቸው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱም። እንቀጥል። ከሰሞኑ የዓለምን ሕዝብ ጉድ ካስባሉ ተንቀሳቃሽ ምስሎች መካከል ይህ በፊት ለፊት የምትመለከቱት አንዱ ነው። ብዙዎችም ይህን ቪዲዮ ተመልክተው እስካሁን ድረስ ለማመን ከብዷቸዋል። ብታምኑም ባታምኑም እነዚህ በፊት ለፊት የምትመለከቷቸው እነዚህ ጎሳዎች በአማዞን ጫካ ውስጥ የሚኖሩ ታይተው የማይታወቁ ጥንታዊና ከሰው ልጅ ጋር ምንም ግንኙነት የሌላቸው ጎሳዎች ናቸው። በዓለም ዙሪያ ከ100 በላይ ምስጢራዊና ታይተው የማይታወቁ ጫካ ውስጥ የሚኖሩ ከስልጣኔ የራቁ ጎሳዎች እንዳሉ ይነገራል። እነዚህ በፊት ለፊት የምትመለከቷቸው ደግሞ ከነዚህ መካከል ዋነኞቹና አንደኞቹ ናቸው። ፓውል ሮዛይል የተባለው በአማዞን ጫካ ላይ ሰፊ ጥናትና ምርምር ያደረገው እንዲሁም በተለያዩ ጎሳዎች ላይ ጥናታዊ ጽሑፍ በማቅረብ የሚታወቀው ይህ ሰውዬ ከተለያዩ ጋዜጠኞች ጋር ሄዶ እነዚህን ሰዎች በካሜራ ስር
ቀርጾ ማስቀረት ችሏል። እነዚህ ጎሳዎች መጀመሪያ እነዚህን ሰዎች ሲመለከቷቸው ጦርና ቀስት የመዘዙ ሲሆን ነገር ግን ቀስ በቀስ ምንም እንደማያደርጓቸው ሲያስቡ ይሆን አይታወቅም፣ ግን ቀስታቸውን ዝቅ አደረጉ። ከዛም አስገራሚ ነገር የሚጀምረው እዚህ ጋር ነው። እነዚህ ጎሳዎች ምንነቱ በማይታወቅ ቋንቋ እነዚህን ሰዎች ማናገር ጀመሩ። አንዳንዶቹ ፈገግ ይላሉ፣ አንዳንዶቹ እጃቸውን እያወዛወዙ ምልክት የመስጠትን ነገር ያደርጋሉ። ሌሎቹ ቆሞ ተገትረው ያያሉ። እነዚህ ጎሳዎች እምብርታቸው ላይ ልብስ የለበሱ ሲሆን ነገር ግን አፍርተ ስጋቸውንም ሆነ ከላይ ምንም የሸፈኑት ነገር የለም። ከዛም ለደቂቃዎች ከቆየ መፋጠጥ በኋላ ጋዜጠኞቹ በጀልባ ሙሉ ሙዝ ያስጠጉላቸዋል። እነዚህም ሰዎች ተረባርቦ ሙዙን ሲወስዱት በተንቀሳቃሽ ምስሉ ላይ ይታያል። ሙዙንም ከወሰዱት በኋላ አንዳንዶች የተለያየ ምልክት ሲያሳዩ፣ አንዳንዶች ደግሞ ፈገግ ብለው የፈገግታ ምልክትን አሳይተዋል። በእርግጥ እነዚህ ጎሳዎች ምን እያሉ እንደሆነ ባይታወቅም የጥሩ ነገር ምልክት እንደሆነ ጋዜጠኞቹ ወስደውታል። ነገር ግን መቼ ሰላም ቆየና ከቀናት በኋላ ትንሽ ቆይተው ሲመጡ እነዚህ ጎሳዎች ሌላ አይነት ጸባይ ይዘው ነበር የጠበቋቸው። በእጅጉ አመላቸው ተለዋውጦ እጅግ ቁጡ ሆነው ከጠበቋቸው በኋላ ጋዜጠኞቹ ወደ እነሱ ለመቅረብ ሲሞክሩ አንዱን ጋዜጠኛ በቀስት ወርውረው መተውት ከሞት ለትንሽ እንደተረፈ ተገልጸዋል። ይህ ሰውዬ በአሁኑ ሰዓትም በሐኪም ቤት የሚገኝ ሲሆን ይህ ቀስትም ለትንሽ ገሎት እንደነበረ ዘገባዎች ያሳያሉ። አንዳንዶች ይህንን ተንቀሳቃሽ ምስል ከተመለከቱ በኋላ ለምንድነው ሰዎች የራሳቸውን ስራ የማይሰሩት? ለምን እነዚህ ጎሳዎች በራሳቸው እንዲኖሩ አይተዋቸውም ያሉ ሲሆን ሌሎች በበኩላቸው ግን እነዚህማ ታክስ መክፈል አለባቸው የሚል ቀልድ አዘል መልእክትንም ሲያስተላልፉ ታይተዋል። ሌላኛው ከሰሞኑ ብዙዎችን ጉድ ያስባለው ነገር ደግሞ አይሾስፒድ በሴኔጋል ስትሪሙ ላይ ያደረገው አነጋጋሪ ነገር ነበር። አይሾስፒድ በአሁኑ ሰዓት በአፍሪካ ጉብኝት ላይ የሚገኝ ሲሆን በሴኔጋልም ለስትሪም በሄደበት ከቡዱ ጋር ጭፈራ ሲያደርግ ታይተዋል። ቡዱ ምን እንደሆነ ለማታውቁ ሰዎች ይህ በፊት ለፊት ሲጨፍር የምታዩት ጭድ መሳይ አካል ነው። በመጀመሪያ ስትመለከቱት ውስጡ ሰው ያለ ወይም ሌላ ነገር ሊመስላችሁ ይችላል። ነገር ግን አይደለም፣ መንፈስ ነው እንዲህ የሚጨፍረው። ቡዱ ጥንታዊ የማጂክ የአስማትና የጥንቆላ ሃይማኖት ሲሆን በተለያዩ ሀገራትም እንደሚገኝ ይነገራል። ታዲያ የሆነች አሻንጉሊት የምትመስል መንፈስ መጥሪያ የምትባል ነገር ከውስጥ ከተደረገች በኋላ እላዩ ላይ ጭድ ይደረጋል። ታዲያ ጭዱም በራሱ መደነስ ይጀምራል። የአገሪቱ ሰዎችም መንፈሱ እያባረካቸው እንደሆነ ያስባሉ። ውስጡም ሰው እንደሌለ ይናገራሉ። በጥንታዊ ታሪክም መሰረት እዚህ ውስጥ የሚጨፍረው መንፈስ ከሌሎች መንፈስ ተለይቶ ጥሩ መንፈስ እንደሆነና ከመጥፎ መንፈስም እንደሚጠብቃቸው ሰዎችንም እንደሚረዳቸው ከሞራል ከሕግና ከስነ ስርዓት የወጡ ሰዎችን ደግሞ እንደሚያስጠነቅቃቸው ይነገራል። ታዲያ እንዴት ነው የሚያስጠነቅቃቸው? ጭዱ በራሱ ያወራሉ ካላችሁ አይደለም፣ ለተመረጠ ሰው ነው ይህ ጭድ ሲጨፍር መልእክት የሚያስተላልፍለት። ያም የተመረጠው ሰውዬ መንፈሱ እንዲህ ተናግሯል ብሎ ለአካባቢው ሰዎች ይናገራል። ሌሎች በበኩላችን ሲመለከቱ እጅግ ኋላ ቀር አስተሳሰብ ነው። ጭድ ውስጥ ሰው አለ፣ ለዛም ነው ጭዱ ከጨፈረ በኋላ ሰዎች እንዲነኩ የማይደረገው ተብሎ ይናገራሉ። በእርግጥ እውነታቸውን ነው። ጭዱ ከጨፈረ በኋላ ማንም ያንን ጭድ እንዲነካው አይደረግም፣ ምክንያቱም መንፈሱን ትሳደባላችሁ ተብሎ ስለሚታሰብ ነው። ነገር ግን በእውነታው ምንም መንፈስ ኖሮ ሳይሆን ውስጥ የሚጨፍረውን ሰውዬ እንዳትነኩት ወይም እንዳትተውቁት ለማድረግ ነው። ይህ ነገር የተፈጠረው በደቡባዊ ሀገረ ስፔን ነው። ብታምኑም ባታምኑም በጨው ካርጎ አስመስለው 10 ቶን የሚመዝን ኮኬን በህገወጥ መልኩ ህገወጥ የዕፅ አዘዋዋሪዎች ሲያዘዋውሩ ተገኝተዋል። 10 ቶን ኮኬን ማለት ምን ያህል ብዙ እንደሆነ ካልገባችሁ በአጠቃላይ በብር ሲተመን 1 ቢሊዮን የአሜሪካን ዶላር የሚያወጣ ዕፅ ነው። ከሰሞኑ እጅግ አወዛጋቢ ከነበሩ ዜናዎች መካከል ደግሞ በሀገር አውስትራሊያ በሚገኙት የባህር ዳርቻዎች ላይ እየተፈጸመ ያለው እጅግ አደገኛ የሻርክ ጥቃት አንዱ ነው። ብታምኑ ባታምኑ ከሰሞኑ ብቻ ከ4 በላይ ሰዎች በሻርኮች ተጠቅተው ትልቅና መካከለኛ እንዲሁም ቀላል ጉዳት ደርሶባቸዋል። የ12 ዓመት ልጅ በከባዱ ተጎድቶ ሆስፒታል የገባ ሲሆን የ27 ዓመት ሰውዬ ደግሞ እጅና እግሩን አጥቷል። እንዲሁም አንድ ሰውዬ ደግሞ ሰርፍ በሚያደርግ ሰዓት ለጥቂት ከሞት ተርፏል። ታዲያ ሻርኮች ከስንት አንዴ ሰውን የሚያጠቁ ሲሆን እንደዚህ አይነት የሻርክ ጥቃቶች በተደጋጋሚ መከሰታቸው እጅግ አደገኛና አስደንጋጭ ነበር።
ሳይንቲስቶችም እንደተናገሩት ከሆነ ውሃው ስለደፈረሰ እነዚህ ሻርኮች የሰው ልጅና ሌላ የሚያድኑትን እንስሳ ለይተው ማየት ስለማይችሉ ዝም ብለው ጥቃት እየፈጸሙ እንደሆነ ተናግረዋል። ከእነዚህ የባህር ዳርቻዎችም ሰዎች እንዲርቁ አስጠንቅቀዋል። ሌላኛው እጅግ አስገራሚ ነገር ደግሞ በሀገር አውስትራሊያ በሲድኔ አንድ ኤሌክትሪሻን የ74 ዓመት አዛውንትን የመድፈሩ ዜና ነበር። ይህ በፊት ለፊት የምትመለከቱት ኤሌክትሪሻን የሶላር ፓኔል ለመቅጠም በሄደበት የ74 ዓመት አዛውንትን እናቴን ትመስኛለሽ እንዲሁም ታምሪያለሽ በማለት መጀመሪያ ላይ አቅፏትና ነካክቷት ሄደ ሲሆን ከዛም ተመልሶ መጥቶ በሁለተኛው ቀን እንደደፈራት ተነግሯል። ይህም እጅግ ብዙዎችን ያስቆጣ ነገር ሲሆን ይህም ሰውዬ በ5 ዓመት ጽኑ እስራት እንዲታሰር ተፈርዶበታል። ሌላኛው ዓለምን ያስደነገጠው ነገር ደግሞ በሀገረ ስፔን የተጋጩት ሁለቱ ባቡሮች አንዱ ነበር። ብታምኑ ባታምኑ በጃንዋሪ 18 2026 ዓለም አይቶት በማያውቀው መልኩ እነዚህ ፈጣን ባቡሮች እርስ በርስ ተጋጭተው ከ40 በላይ ሰዎች ሞተው ከ150 በላይ ሰዎች ደግሞ ተጎድተዋል። በዚህ ምክንያት ስፔን ለተወሰኑ ቀናት ያህል የሐዘን መግለጫን አውጥታ ነበር። በተያያዘ ዜና እጅግ መነጋገሪያ ከነበሩ ዜናዎች መካከል በሆንግ ኮንግ ታዋቂ ሞል ውስጥ አንድ ሴትን አግቶ እገልሻለሁ ብሎ በቢላ ሲያስፈራራት የነበረው ሰውዬ አንዱ ነበር። ይህ ሰውዬ ምንም ምክንያት ሳይኖረው በሞል ውስጥ ድንገት ገብቶ አንድ ሴትዮ ላይ ማማሳ የሚያክል ቢላ አውጥቶባት ሊገላት ሲያስፈራራት ተመልክተናል። ታዲያ ፖሊሶችም መጥተው ምንም ማድረግ ስላልቻሉ ይህን ሰውዬ ተኩሰው ገለውታል። ይህን ነገር ያደረገበት ምክንያት ባይታወቅም ይህ ሰውዬ ከዚህ በፊት የእጽ አዘዋዋሪ ስለነበር ምናልባት እጹን ተጠቅሞ ጦዞ ሊሆን እንደሚችል ተጠርጥሯል። ሌላኛው ከሰሞኑ ብዙዎችን ያስገረመው ደግሞ የኢራን መገበያያ ገንዘብ የመውደቁ ጉዳይ ነበር። የኢራን ገንዘብ እጅግ ከመውደቁ የተነሳ 10 የአሜሪካን ዶላር ይዛችሁ 420 ሺህ የኢራን ገንዘብ የምታገኙ ሲሆን 10 የእንግሊዝ ፓውንድ ይዛችሁ ከሄዳችሁ ደግሞ 560 ሺህ የኢራን ገንዘብ እንደምታገኙም ተነግሯል።